Health emergencies begin in communities, and primary healthcare is really a bridge between communities and the health system. At the front line, when primary care works, we see health threats detected early and responses started faster. Yet health emergencies repeatedly expose gaps in this essential frontline function. We see this repeatedly as delayed detection of outbreaks, as disruption to essential health services, and as increased risk for healthcare workers and communities. So it's precisely these recurring gaps that ERPHC was designed to address. So we, over the last 2 years, have worked to pilot test ERPHC here in Ethiopia, but also in Nigeria, Uganda, and Sierra Leone. Results to save lives. ጋር ይሄንን ፕሮግራም ቀርጸን በጋራ ስንሰራ ለህብረተሰቡ ተደራሽ የሆኑ እነዚህ የመሰረታዊ ጤና አገልግሎት ማዕከላት ወይንም አሃዶች እጅግ አስፈላጊ እና ለጤና ደህንነትም ግንባር ቀደም ስለሆኑ አጠቃላይ የዝግጁነትና የምላሽ ስራዎችን ካላቸው አገልግሎት ጋር አስተሳስሮ የመስራት ስራ ውጤቱም ትልቅ ስለሆነ በጋራ ቀርጸን እየሰራን የቆየንበት ፕሮግራም ነው። Essentially, we're supporting primary healthcare systems to be able to do 3 things. Find cases quickly and notify them, manage those cases safely, protecting staff and patients, and also have what they need to handle an increased volume in patients arriving. We strengthen the relationship with communities so that signals and rumors come to the health facilities. We also capacitate the healthcare workers to increase their detection capacity, and then they will be able to also report quickly within the 717 timeliness matrix. Epidemic Ready Primary Health Care program ሲስተሙ የተቀረጸበት ባይዘቤ በጣም የሚገርም ነውና እኛም እንደ ክልልም ውጤት ያየንበት ጉዳይ ነውና በጣም አንደኛ ማጆሪቲው ኮሚኒቲው የሚታገኘው እዛው ላይ በደንብ ከሰራህበት አንደኛው ወረሽኑ ቢነሳ ራሱ ሊነሳ ይችላል። ወረሽኖች አይነሱም አይባልምና ከተነሱም ባጭሩ ለመቆጣጠር ትልቅ ፋይዳ አለው። የታየው ለውጥ ቀላል አልነበረም። በተግባርም አይተናል። አንድ ለምሳሌ ከአንድ ዓመት በፊት የሚዝልስ ወረሽን ነበረ። ወዲያው ዲቴክት ተደረገ አውትብሬክ፣ ወዲያው ኮንትሮል ተደረገ፣ እርምጃ ተወሰደ። በፊት ግን ምንድነው ኢቭን ከአንድ ወረዳም ከአንድ ፋሲሊቲ ብቻ ሳይሆን ከአንድ ወረዳ አልፎ ወደ ሌላ ወረዳ እስከሚተላለፍ ድረስ ከዛ በኋላ ነው ሪቨርስ ሲደረገ ነበርውና ጠቀሜታው በጣም ሲግኒፊካንት የሆነ ፕሮግራም ነው። Epidemic Ready Primary Health Care interventions played a key role in real time on the response and preparedness of the Marburg situation. The Marburg situation happened in these 2 regions where this program has been implemented, South Ethiopia and Sidama region. ይሄን ስልጠና ራሱ ቀደም ብለን በመውሰዳችን ኤምቪዲ በሚከሰት ጊዜ አይዞሌሽን መኖሩ ለኛ በጣም አድቫንቴጅ ነበረ። አጋጣሚ ሆኖ ብሌድ ቮሚቲንግ ያረጉ ናዛል ብሊዲንግ የነበራቸው ሁላ እየመጡ ነበርና ይዛኔ ወደ አይዞሌሽን ነበር ስናስገባቸው የነበረ። ይሄ ስልጠና በዚህ በጣም ጠቅሞናል ማለት ነው። ለምን ቀደም ብሎ ስለተሰጠና ቀደም ስለወሰድን ያ ነገር ባለሙያም ብዙ ከበሽተኛዎች ጋር እንዳይነካካ ጠቅሞናል። ለምሳሌ ማርበርግ ቫይረስ የተከሰተው ጂንካ ሆስፒታል ላይ ነው። መጀመሪያ ጂንካ ሆስፒታል ላይ ማርበርግ ቫይረስ መሆኑን ወይም ሊሆን ይችላል ቫይራል ሄሞራጂክ ፊቨር ሊሆን ይችላል ብሎ የለዩት ይሄን ስልጠና ወስዶ የተቀመጡ ልጆች ናቸው። እነዚህ ልጆች ባይዘው ኤፒዴሚክ ሬዲ ፕራይመሪ ሄልዝ ኬር ስልጠና የወሰዱ ጤና ጣቢያ ላይ ያሉ ልጆችን ሜንተር የሚያደርጉ ልጆች ናቸው። እነዚህ አሁን በሽታውን ያገኙት ልጆች ማለት ነው። ለኛ ግን ምንድነው እኛ ማርበርግ ኤሪያ ላይ ነው ያለው ፔዶሎጂካል ሊንክ ውስጥ ነው የሚገባው። እነዚህ ዲዚዞችን ፕራዮሪታይዝ አድርገን ፌስት አድርገናል ከዚህ ቀደም አከማናል። ይሄ ደግሞ ፕራይመሪ ሄልዝ ኢኒሺዬቲቭ ላይ እነዚህ ዲዚዞችን ከሳምንት በፊት እኔ ሜንት አድርጌ ነበር። በሚገርም ሁኔታ ሁሉንም ቫይራል ሄሞራጂክ ፊቨሮች ተመሳሳይ እንደሆኑ
ምን ታደርጊያለህ? ይሄን አዌርነሱ እኔም አለኝ። ጥቅሙ ይሄ ነበር። በዛን ሰዓት ግን ደንግጠን ነበር። በጣም ይከብድ ነበር። እኔን ቀለቀል ነበር ውስጡ። ባለሙያ ደንግጠን ተርበተበት ወደ ፔሸንታችሁ አይሄድም አይዟችሁ ያልጋጽነን ነበር። ከዛ ይሄ ሊሆን ይችላል ቫይራል ሄሞራጂክ ፌቨር የትኛው እንደሆነ መተላለፊያ መንገዱ የትኛው እንደሆነ አላወቅንም። እባካችሁ ንክኪ አታርጉ ቤተሰቦች። ጤና ተቋማት ላይ ሰው በመደበኛ ስልጠና ወስዶ በመደበኛ ቁጭ ብሎ ይሄን ብቻ ስራ የሚሰራ ቅኝ ስራዎችን ሰርቪላንስ ስራ የሚሰራ ባለሙያዎችን የሚያሰለጥን ሰው ተፈጥሯል አሁን ማለት ነው። ይሄ የጠቀመን ምንድነው? አሁን ፓራሌል ከውጪ እንደ ፓርትነር ቀጥሮ ቢያስቀምጥ ነገ ፓርትነሩ ጥሎ ሲሄድ እነዚህ ሰዎችም ጥሎ ይጠፋሉ። ስለዚህ አሁን እየመራን ያለ ነው እኛ ነን፣ ክልሉ ነው እየመራ ያለውና ነገ ፓርትነር ቢያቆምም ይቀጥላል ይሄ ስራ ማለት ነው። ወደ ሌላ ቦታ ይስፋፋል እንጂ በዚህ የሚቆም አይደለም። ለምን? ባለቤት እኛ ስለሆነን ማለት ነው። ጥቅሙን እኮ ባለፈው ማርበርግ ላይ አየን እኮ ማለት ቶሎ እንዲገኝ ተደረገ። ከዛ ቶሎ ምላሽ ተሰጠ። 2 ወር ባልሞላ ጊዜ ውስጥ ወረርሽኙ ቆመ። ስለዚህ ከዛ ሌላ ጥቅም የለውም። ዋናው ጥቅም ይሄ ነው። እኛ እኮ ማርበርግን አስበንም እንትን አናቅም አልመንም ማለት ነው። ነገር ግን እኛ ጋር ተከሰተ። ነገ ኢቦላ እንደማይመጣ ዚካ፣ ሌሎች ቫይረሶች እንደማይመጡ እርግጠኛ አይደለም። ስለዚህ ከዛ አንፃር ሁሉም ዝግጁ መሆን አለብን። ሁሉም መገምገም አለብን። ሁሉም ራሳችን አዘጋጅተን መጠበቅ አለብን የሚል መልእክት አለን። እንዳጠቃላይ እስካሁን የሄድንባቸው ኢኒሼቲቮች፣ የሰራናቸው ስራዎች፣ ያደረግነው ኢንቨስትመንት በሙሉ በእርግጥ በውን ተፈትኖ ውጤት ማምጣቱን አሳይቶናል። ስለዚህ ይሄ ለቀጣዩ ምን ያስተምረናል ያልን እንደሆነ አሁንም ቢሆን ፕሪፔርነሳችን ላይ ኢንቨስት ካደረግን፣ እነዚህ ስራዎቻችን ላይ ስትራቴጂካሊ ኢንቨስት ካደረግን ውጤት ማምጣት እንደምንችልና በትክክለኛው ትራክ ላይ መሆናችንን ያሳየን። ስለዚህ ሁላችንም ማህበረሰቡም፣ ጤና ባለሙያ፣ የሚመለከታቸው አጋሮችም ሁሉም ለእንደዚህ አይነት ስትራቴጂክ ኢንቨስትመንቶች ቅድሚያ ሰጥተው እንዲያግዙን አደራ ማለት እፈልጋለሁ። ከዛ ባሻገር በእኛ በኩል ያለንን ኮሚትመንት ለመግለጽ እወዳለሁ። አመሰግናለሁ። ERPHC requires all of us working together. Those on the front line, from community members, community health workers and frontline healthcare workers. Those working in government, from the highest level ministers of health, those leading national public health institutes, to those funding health working in donor institutions or multilateral development banks, those from big technical agencies like the World Health Organization. We all need to be working together with the same vision in mind around how we strengthen primary healthcare to deliver on this vital function. ERPHC as an approach offers that way forward.